ሰላም እንዴት ናችሁ? ቲቲ ነኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ምንድነው የሚሆነው? ያለ እድሜ እርጅና እንዴት እንከላከላለን የሚለው ነው። አብራችሁ ነው። ኦኬ እንግዲህ የዛሬው ርዕሳችን ስለ ያለ እድሜ እርጅና እንዴት ይመጣሉ የሚሉ ናቸው እና አንዳንዴ የሀያዎቹን እድሜ ስንደርስ ሚድ 20 ስንደርስ እና በእነዚህ እድሜ ክልሎች ምን ሊመጡ ይችላሉ? የቆዳ እንትኖች ሊመጡ ይችላሉ። አንዳንድ ነገሮች ሊመጡ ይችላሉ እና ምክንያቱም ስኪን እንትኖች ይኖራሉ፣ ስቴንስ ይኖራሉ፣ ፋይን ላይንስ ይኖራሉ፣ መስመር ምናምን ይኖራል፣ መጨማደድ፣ የቆዳ መጨማደድ ሊኖር ይችላል እና እስከ 30ዎቹ 40ዎቹ ሞስትሊ 30ዎቹ እና 40ዎቹ ያው የሚመጡባቸው እድሜ ክልሎች ናቸው። ግን አንዳንዴ እርሊ ይመጣል እንደዚህ አይነት ነገር እና እነዚህ ሲመጡ እየጨመሩ ሲመጣ ምንድነው የሚሆነው? ቆዳችን ሉዝ የሆነ የሚሄደውና ሉዝ የሆነ ይሄዳል እና ሴቶች ብዙ ጊዜ ምን ያደርጋሉ? ክሬም የመጠቀም ነገር፣ ሜካፕ የመጠቀም ነገር ያበዛሉ እና ኢንሴኪዩሪቲያቸውን ለመሸፈን ክሬምስ እና ሜካፕ። አንዳንዶቹ ደግሞ ላይክ ኢምፕረስ አድርገው የተፈጥሮ ውበታቸውን ይዘው ደግሞ የሚቀጥሉ ሰዎችም አሉ እና ጀስት ይሄን ምንድነው የሚሆነው እና ቆዳችን ምንድነው ባይ ኔቸር ቆዳ ስንንከባከበው ላይክ ያንግ እንደሆን ልንኖር እንችላለን። ምክንያቱም ቆዳ ላይክ እንክብካቤ ይፈልጋል ማለት ነው። ኤክስፎሌት ስናደርግ ብዙ ጊዜ ኤክስፎሌት ስናደርግ ክሬሞችን ልንጠቀም ይችላል፣ ስክራቦችን ልንጠቀም ይችላል። እኔ ፊት ነገሮችን እና ብዙ ጊዜ ፊት ስክራቦች ስንጠቀም ምንድነው የምናደርገው? ኦቨር ኤክስፍሎይት ካረግን ምንድነው የሚሆነው? ቆዳችን ይሰባበራል። ብሬከብል ነው ቆዳ እና ጥንቃቄ ማድረግ አለባችሁ። ብዙ ጊዜ ዴድ ስኪናችሁ እንትን ሊልላችሁ ይችላል። ግን ይሄ ምንድነው የሚያደርገው? ቆዳን ድራይ ያደርግና ኢዝሊ ብሬከብል ላይ ሆን ይችላል እና ይሄን ማስወገድ አለባችሁ። ኦቨር ኤክስፎሌት ማድረግ የለባችሁም እና እነዚህ ምንድነው የሚያደርጉ? ኢፍ ዩ ኤክስፎሌት ኦቨር ዮር ስኪን ምን ይሆናል ማለት ነው? አጂንግ ኢዝሊ ይመጣል ማለት ነው። እርጅና ኢዝሊ ይመጣል ማለት ነው እና ኦቨር ኤክስፎሌት ማድረግ የለባችሁም ስኪናችሁን። ስኪን ኬር ስትጠቀሙ ኤክስፎሌሽናችሁን ምንድነው ማድረግ? በሳምንት ወይ በሁለት ሳምንት ነው ማድረግ ያለባችሁ ማለት ነው። ሁለተኛ ምንድነው? ምክንያቱም ቆዳችሁ ፍራጃይል ይሆናል፣ ይሰባበራል እና ዩ ሉክ ላይክ ኦልድ ኢዚሊ ኦልድ ሆናችሁ ልትታዩ ትችላላችሁ ማለት ነው እና ይሄን ጥንቃቄ ማድረግ አለባችሁ ማለት ነው። ሁለተኛው ደግሞ ምንድነው? አሁን ለምሳሌ ሰኒ በሆኑ ቀኖች፣ ፀሐያማ በሆኑ ቀኖች ሰንስክሪን መቀባት አለባችሁ። ሁሉም ሰው ሰንስክሪን ተቀብቶ ነው መሄድ ያለበት። ኢቨን ዳመናማም ቢሆን ሰንስክሪን ተጠቀሙ ነው የሚባለው እና ሰንስክሪን መጠቀም ለጤናማ ቆዳ ጠቃሚ ነው። ስፔሻሊ ላርጅ ታይም ስፔንድ የምታረጉ ከሆነ ውጭ ማለት ነው እና ስትወጡ ሁሌም ሰንስክሪን ተጠቀሙ። እርጅናን ያለ እድሜ እርጅናን መከላከል ትችላላችሁ ማለት ነው። ምክንያቱም ሰን ሬዎች ምንድነው የሚያደርጉ? የቆዳ ዳሜጅ ያመጣሉ። ስኪን ካንሰር ኢቭን እንትን ሊሉ ይችላሉ። ምክንያቱም ዴንጀረስ ሰን ሬዎች ስኪን ዩቪ ላይት አላቸው ምናምን እና ይሄን ሰንስክሪን የምጠቀም ልምዳችሁን ማዳበር አለባችሁ ማለት ነው። ሶስተኛ ነጥብ ምንድነው? ኒውትሪሽስ ፉድ መብላት። ኒውትሪሽስ የተመጣጠነ ምግብ ማለት ነው። ኒውትሪሽስ ፉድ ብዙ ጊዜ በኒውትሪሽስ የበለጸገ ምግብ መመገብ ለቆዳችን ጠቀሜታ አለው። ምክንያቱም ቆዳችን ሴንሲቲቭ ነው፣ ለብዙ ነገሮች የተጋለጠ ነው። ለፀሐይ፣ ለውሃ፣ ለአቧራ፣ ለምን እና ኒውትሪሽስ ፉድ ስንጠቀም የምናጣቸውን ነገሮች ይተካለናል ማለት ነው። ሶ ኒውትሪሽስ ፉድ ለመመገብ እንትን ማለት አለባችሁ ማለት ነው። አራተኛው ምንድነው? እነዚህ ነገሮች ሪመምበር ምንድናቸው? ያለ እድሜ እርጅናን የሚያመጡ ነገሮች ናቸው እና እነዚህ ባለማድረግ ያለ እድሜ እርጅናችሁን ማድረግ ትችላላችሁ፣ መቀነስ ትችላላችሁ ማለት ነው። አራተኛው ምንድነው? ብዙ ጊዜ ለሴቶች ነው። ይሄ ደግሞ ኦልድ ብራስ መጠቀም። ብራስ ማለት የጡት ማሳዣ ነው እና ብዙ ጊዜ ያረጁ የጡት ማሳዣዎችን መጠቀም። ምክንያቱም ሰው እድሜው እየጨመረ ሲሄድ ከ20 ዓመት ወደ 30 ከ30 ወደ 40 ዓመት እየሄደ በሄደ ቁጥር ምንድነው ሳይዙ የተለያየ ነው። የጡት መጠን ሳይዝ ሸፕ እየቀያየረ ነው የሚሄደው። ሶ ስትገዙ የጡት ማሳዣ ስትገዙ ኦልድ የሆነ ሳጊ የሆኑ ጡት ማሰሪያዎችን መጠቀም ያለባችሁ። ምክንያቱም የተፈጥሮ እንትናችሁን ውበታችሁን ያጠፋል። እንደገና ኦልድ ሆናችሁ እንድትታዩ ነው የሚያደርጋችሁ እና እነሱን ብዙ ጊዜ ሳይዛችሁን ለክታችሁ ኦልዌይስ ለክታችሁ መግዛት ነው ያለባችሁ። ብራ ሳይዛችሁን ለክታችሁ ነው መግዛት ያለባችሁ። ምክንያቱም ከጊዜ ወደ ጊዜ ምንድነው ሸፕ እና ሳይዙ
እየተቀያየረ ነው የሚሄደው። ኢትስ ናቹራል እና ይሄን ማድረግ አለባችሁ ማለት ነው። እና አንዴ ይሄ ሳይዝ የኔ ነው ብላችሁ መልበስ አትችሉም። ምክንያቱም the shape and the size ቫሪ ያደርጋል ማለት ነው through ages። እንደዛ ነው። አምስተኛው ነጥብ ምንድነው? በቂ እንቅልፍ አለማግኘት። ይሄም ለእርጅና በጣም ኮንትሪቢዩቲንግ ፋክተር ነው። በቂ እንቅልፍ ማግኘት አለበት አንድ ሰው ቢያንስ 9 ሰዓት መተኛት አለበት ማታ ማለት ነው። እና በቂ እንቅልፍ አለማግኘት በጣም ከባድ ነው። ምክንያቱም አንደኛ ነገር እዚህ ጋር ዳርክ ሰርክልስ ይመጡብናል። ዳርክ ሰርክልስ አይናችን ስር እና እዚህ ጋር ደግሞ ፐፊ የመሆን የማበጥ አይን ስር የማበጥ ነገር ይኖራል ማለት ነው። if you didn't sleep well ማትተኙ ከሆነ በቂ እንቅልፍ ማታገኙ ከሆነ እንደዚህ አይነት ነገሮች ሊመጡባችሁ ይችላሉ። እና ሎንግ ተርም የቆዳ ኢፌክቶች ናቸው እነዚህ። ክሬም ተጠቅሞ ወይ ምናምን ነው እንትን የሚባለው። እና ጀስት ጥሩ እንቅልፍ ለመተኛት ሙከራ ማድረግ አለባችሁ ማለት ነው። እና ጥሩ እንቅልፍ ከተኛችሁ ያለ እድሜ እርጅናን ታስወግዳላችሁ ማለት ነው። ይሄም አንዱ ነው። ስድስተኛው ነጥብ ምንድነው? ኦቨርሳይዝድ ልብሶችን መልበስ። ይሄም ደግሞ ያለ እንትናችሁ። ኦኬ፣ አምስተኛው ነጥባችን በቂ እንቅልፍ አለማግኘት ነው። ስድስተኛው ደግሞ ምንድነው? ኦቨርሳይዝድ ወይም ባጊ ክሎዝስ መልበስ። ኦቨርሳይዝድ ማለት ብዙ ጊዜ ፋሽን ልብሶች ሊሆኑ ይችላሉ ከእናንተ ሳይዝ ውጭ። ኦቨርሳይዝድ ፕላስ ሳይዝ ልብሶችን መልበስ ምንድነው የሚያደርገው ማለት ነው? ኢዚሊ ኦልድ ሉክ እንዲኖራችሁ ያደርጋል። እና ስትለብሱ በሳይዛችሁ ነው መልበስ ያለባችሁ። ብዙ ጊዜ ወፈር ያሉ ሰዎች ኢንሴኪዩሪቲያቸውን ለመሸፈን ኦቨርሳይዝ ልብስ ሊለብሱ ይችላሉ ከሳይዛቸው ውጭ። ግን እንደዛ መሆን የለበትም። ምክንያቱም ያን ስትለብሱ ዩ ሉክ ላይ ኦልድ ማለት ነው። በቀላሉ ኦልድ የመምሰል እንትን ይኖራችኋል ማለት ነው። እና ኦቨርሳይዝ ከሳይዛችሁ ውጭ የሆነ ልብስን መልበስ የለባችሁም ማለት ነው። እና ይሄን አቮይድ ማድረግ አለባችሁ። ምክንያቱም ፊት የሚያደርጋችሁን ልብስ ነው መልበስ ያለባችሁ። ፊት ከሳይዛችሁ ጋር ፊት የሚያደርግ ከሆነ ዩ ሉክ ፕሪቲ ማለት ነው። ሶ ዶንት ዌር ኦቨርሳይዝድ ክሎዝ ማለት ነው። ይሄም የኦልድ ኤጅ አንዱ እንትን ነው ማለት ነው። ሰባተኛው ምንድነው? ውሃ ለመጠጣት። ውሃ ኢስ ላይፍ እና የሰውነታችን ግማሹ ኦልሞስት ከውሃ ነው እንትን ያለው። እና ውሃ መጠጣት ለሰው ልጅ በጣም ትልቅ ጠቀሜታ አለው። ለምን? ለስኪንም ለሌሎችም ነገሮች ማለት ነው። አንድ ሰው ከውስጥ ሃይድሬትድ ከሆነ የውጩ ምን ይሆናል ማለት ነው? ዩዝፉል እና ግሎዊንግ ስኪን ነው የሚኖረው። ውስጡ ሃይድሬትድ የሆነ ሰው ስኪኑ ግሎዊ እና ዩዝፉል ወጣት የሆነ ቆዳ ነው የሚኖረው ማለት ነው። ሶ ውሃ መጠጣት ምን አለው ማለት ነው? ትልቅ ጠቀሜታ አለው ማለት ነው። ዘጠነኛው ነጥብ ምንድነው? ስኳርን አለመጠቀም። ብዙ ጊዜ ስኳር ሹገር የሆኑ ነገሮችን ላይክ ለኦልድ ኤጅ ኮንትሪቢዩት ያደርጋሉ። ሹገሪ ለምሳሌ ዌት ይጨምራሉ። እንደገና ደግሞ ኢንፍላሜሽንም ሊያመጡ ይችላሉ። እና ዶንት ኢት ቱ ማች ሹገር ማለት ነው። ቱ ማች ሹገርን አቮይድ ማድረግ አለባችሁ ማለት ነው በምግባችሁ ውስጥ። ዘጠነኛው ነጥባችን ደግሞ ምንድነው? እነዚህም ሶዳ ድሪንክስ ናቸው። ስዊት እንድ ኮፊ፣ እነዚህንም መቀነስ ማለት ነው። ምግባችሁን ስትመገቡ እነዚህንም መቀነስ አለባችሁ። አስረኛው ነጥብ ምንድነው? ለምሳሌ ሲጋራ ጨሽ ከሆነ አንድ ሰው ደግሞ ሲጋራ የሚያጨስ ሰው ምንድነው የሚሆነው? ሉዝ የሆነ ስኪን ነው የሚኖረው። ስኪን ከለሩ ስኪን ቶኑ በጣም የተለየ ነው። ይጠቁራል ምናምን። እዚህ አይኑ ጋር ባጊ የሆነ እንትን ይኖረዋል አይኑ። ሳምባው ራሱ ጤነኛ አይሆንም። እና እነዚህ ኦል ኮንትሪቢዩቲንግ ፋክተርስ ናቸው ማለት ነው ለኦልድ ኤጅ። እና ያለ እድሜ እርጅናን እንዳይመጣ ከፈለጋችሁ እነዚህ ነገሮች ማድረግ ማለት ነው አቮይድ ማድረግ አለባችሁ ማለት ነው። ሰው እንግዲህ የዛሬው ሌሰናችን ወይም ትምህርታችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም።